ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ሞክሸ ፊደላት ምንላቸው ወይም ደግሞ በስም ተመሳሳይ የሆኑ ፊደላትንና ባለ ሁለት እግር ፊደላት ምንላቸውን ነው ይዘንላችሁ የመጣን። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን መማር ለሚፈልጉ አድርሱልን። እስኪ በዚህ ቪዲዮአችን እጥር ምጥን አድርገን ተመሳሳይ ፊደላት ወይም ደግሞ ሞክሸ ፊደላት ምንላቸው እነማን ናቸው የሚለውን እናያለን። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍ እናስተምራችኋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ እቺ ማናት? ሀ። እቺ ሀ፣ እቺም ሀ። ስለዚህ ሁለቶችን በድምጽ ተመሳሳይ ናቸው። የሚለዩበት የተወሰነ ነገር ቢኖር ይቺ ማናት? ይቺ ሀላይታ ውሃ ብለን እንጠራታለን። ይቺን ደግሞ ሀመር ውሃ፣ ይቺን ብዙሃን ውሃ ብለን እንጠራዋለን ማለት ነው። ማን ብለን እንጠራዋለን? ብዙሃን ውሃ ብለን እንጠራዋለን። እስቲ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሁሎችም ተመሳሳይ ናቸው። በድምፅ ይመሳሰላሉ፣ ግን በቅርጽና እያንዳንዳቸው መለያ አላቸው። እቺ ማናት? ሀ ናት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይኸው እቺም ሀ ነች፣ እቺም ሀ፣ እቺም ሀ። ግን እቺን ሀላይታ ውሃ ብለን እናነባታለን። ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ደግሞ ሀመር ውሃ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ብዙሃን ውሃ ብለን ነው የምንጠራት ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እቺ ደግሞ ሰናት። እቺ ሰናት። እቺ ነች። ሁለቶችም ሰሰ ናቸው። ልዩነታቸው እንደው እቺ ንጉሱ ሰ፣ ይሄኛ ደግሞ ሳቱ ሰ ብለን ነው የምንጠራው እንጂ ተመሳሳይ ድምጽ ነው ያላቸው። በቅርጽ ግን ይለያያሉ። እስካሁን ያየናቸው በስም ሞክሸ የሆኑት በቅርጽ ይለያያሉ፣ በድምጽ ተመሳሳይ ናቸው ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እችም ሰ ነች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እቺ ደግሞ ማናት? ጸ ነች። ጸ። እቺም ጸ ናት፣ እቺም ጸ ናት። ሁለቶችን ጸ ጸ ብለን ነው የምናነባቸው ማለት ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ስለዚህ የሚለያዩት በድምፅ አይለያዩም፣ በቅርጽ ነው የሚለያዩ ማለት ነው። ይችኛይቱ እችን የመሰለ ቅርጽ አላት፣ ይችኛይቱ ደግሞ እችን የመሰለ ክብ ቅርጽ አላት። ስለዚህ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ይችም ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ልክ እንደዚህ እያደረግን እናነባዋለን ማለት ነው። ደግሞ ሌላኛው ሞክሸ ፊደል ማን ነው? አ ነው። ሁለት አይነት አ ነው ያለ፣ እሱንም እናያለን። እስኪ አሁን ደግሞ ባለ ሁለት እግር ፊደሎች የሚባሉትን እናያቸው። እሺ ይኸው ባለ ሁለት እግር ፊደሎች ብለን የምንጠራቸው ሁለት እግር ያላቸው ወይም ደግሞ
ስንጽፋቸው መስመሩ ወይም ደግሞ የምንጽፍበት ላይ ሁለት እግር ያላቸው ወይም ደግሞ ባለ ሁለት እግር ብለን እንጠራቸዋለን። የመጀመሪያዋ ባለ ሁለት እግር ለ ነች። ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ። ይቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። እስኪ ሰ ሱ ሲ ሳ ሴ ስ ሶ። እቺ ማናት? እቺ ደግሞ ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። ደግሞ አለው ሸ ሹ ሺ ሻ ሼ ሽ ሾ። እቺ ደግሞ በ ቡ ቢ ባ ቤ ብ ቦ። እስቲ በ ቡ ቢ ባ ቤ ብ ቦ። እቺ ደግሞ ቨ ናት። ቨ ቡ ቪ ቫ ቬ ቭ ቮ። ቨ ቡ ቪ ቫ ቬ ቭ ቮ። እቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። እስኪ አ ኡ ኢ አ ኤ እ ኦ። ረጋ እያልን እያንዳንዱ ለይተን ማንበብ እንችላለን ማለት ነው። ይቺ ማናት? ለ ይቺ ሰ ይቺ ሸ ይቺ በ ይቺ ቨ ይቺ አ። እያንዳንዳቸው እነዚህ ምንድን ናቸው? ባለ ሁለት እግር ብለን ምናነባቸው ፊደሎች ናቸው ማለት። ባለ ስንት? ባለ ሁለት እግር ብለን ነች። ሌላኛው ደግሞ ከ ነች። ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ ኮ። እቺ ደግሞ ኸ ነች። ኸ ሁ ሂ ሃ ኸ ሄ ህ ሆ። ኸ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ማናች? ዘ ነች። ዘ ዘ ዙ ዚ ዛ ዜ ዝ ዞ። ስልትገማው ዘ ዙ ዚ ዛ ዜ ዝ ዞ። እሺ እቺስ? እቺ ደግሞ ዠ ነች። ዠ ዡ ዢ ዣ ዤ ዥ ዦ። እስኪ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። ይቺስ? ደ ደ ዱ ዲ ዳ ዴ ድ ዶ። ደ ዱ ዲ ዳ ዴ ድ ዶ። ጀ ጁ ጂ ጃ ጄ ጂ ጆ። ጀ ጁ ጂ ጃ ጄ ጂ ጆ። ልክ እንደዚህ እያደረግን
እየደጋገምን እናነባቸዋለን። በዛውም ባለ ሁለት እግርነታቸውን እያነበብን ፊደሎችንም እንለያቸዋለን በደንብ ማለት ነው። በደንብ እንለያቸዋለን። ይኸው ይቺ ማናት? ከ፣ ይቺ ኸ፣ ይቺ ዘ፣ ይቺ ዠ፣ ይቺ ደ፣ ይቺ ጀ። ልክ እንደዚህ እያደረግን አንዳንድ ሁሎችን ጥርት አድርገን ማወቅ ይጠበቅብናል ማለት ነው እያንዳንዳቸውን። እሺ ይቺ ማናት? ጠ ናት። ጠ፣ ጡ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እስኪ ጠ፣ ጡ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እቺ ደግሞ ማናት? ጸ ነች። ጸ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እሺ እንዲህ እያደረግን እየደጋገምን ማንበብ። እስካሁን ያየናቸው ምንድን ናቸው? ባለ ሁለት እግር ፊደላት ወይም ደግሞ ሆሄዎች ብለን የምንጠራቸው ናቸው። እነዚህ ደግሞ ተመሳሳይ ወይም ደግሞ ሞክሸ ፊደላት የምንላቸው ናቸው። ይችም አናት፣ ይችም አናት። ይኸው አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እስኪ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይችም አናት። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እስኪ ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ልክ እንደዚህ ያደረግን መለማመድ እንችላለን ማለት ነው። ከዛ ውጭ ደግሞ በኦንላይን መማርና መከታተል እንፈልጋለን ለምትሉ ከታች ባለው ስልክ እንዲሁም ህፃናትን እናስተምራለን። ከሀገር ውስጥም ሆነ ከሀገር ውጭ ናችሁ እጃችሁ ላይ ባለ ስልክ የእናንተን ጊዜና ሰዓትን አይሻማ መልኩ ምንም አይነት ጊዜ ቦታ ሳይገድባችሁ ዘመኑ አፈራው ቴክኖሎጂ በአጭር ጊዜ አቀላጥፈን ማንበብ እንፈልጋለን። ስራችን እየሰራን ሁለቱንም ማስሄድ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙ ሶሻል ሚዲያ በቦቲም በማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍም ከህፃናት ጀምሮ እናስተምራችኋለን። በማስተማር ላይ እንገኛለን። በሌላ ቪዲዮ እስከምንገናኝ ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ